ኦኬ ሰላም እንዴት ናችሁ? የጃንዋሪ የመጀመሪያው ሳምንት ኦር ደግሞ የ2026 የመጀመሪያው ሳምንታችን ምን ሊሆን ይችላል የሚለውን ዊክሊ አውትሉክ ዛሬ አብረን እንሰራለን። እንደተለመደው የምንጀምረው ከኢኮኖሚ ካሌንደር ነው። ፎሬክስ ፋክተሪ ላይ ገብተን ኒውስ ዲስትሪቢዩሽኑን በምናይበት ጊዜ ሰኞ አንድ ኒውስ አለን። ማክሰኞ ሂስትሪ ላይ ምንም አይነት ኒውስ የለም። ዘን ሮብም ሐሙስም ዓርብም ሬድ ፎልደር ኒውሶች አሉ። እንደ መጀመሪያ ሳምንት ነው። ሬድ ፎልደር ኒውስ ዲስትሪቢዩሽኖቹ በጣም ብዙ ናቸው። ከዚህ በፊትም እንዳወራ ነው ሳምንቱ ላይ ብዙ ቀናቶች ውስጥ ሬድ ፎልደር ኒውስ የሚኖር ከሆነ ዊክሊ ሬንጁ አኪሚሌሽን ሊሆን እንደሚችል፣ ዴይሊ ሬንጁ ደግሞ ኦቨር ኤክስቴንድድ የሆነ ሬንጅ ሊኖረን እንደሚችል በተወሰነ አውርተናል። ኤክስፔክት የምናደርገው ለዚህ ሳምንት ዋን ሳይድድ የሆነ ዊክሊ ኤክስፓንሽን ሳይሆን ለቀኑ ዋን ሳይድድ የሆነ ትልቅ ሬንጅ ሊኖረው ይችላል። ዊክሊው ላይ ግን ትንሽ ሰኞ ቡሊሽ ነው፣ ማክሰኞ ቤሪሽ ምናምን የመሆን ፕሮባቢሊቲ ሊኖረው እንደሚችል ቀድመን እንገምታለን። ይህን መገመታችን ለምሮ የሚጠቅመን የምንወስዳቸውን ትሬዶች ጀስት 3 ቀን 4 ቀን ምናምን ሆልድ እንዳናረጋቸው የሚል ፐርስፔክቲቭ እንድንይዝ ያደርገናል። ኢት ሚንስ ሁሌ እንደዛ ይሆናል ማለት አይደለም፣ ነገር ግን ሞስት ኦፍ ዘ ታይም እነዚህ ነገሮች አፕን ያደርጋሉ። ስሩ ታይም ያየናቸው መጠን ዲሳይድ ማድረግ የምንችለው ነገር ነው ማለት ነው። በዚህ ሳምንት ያለን በጣም ሜን የሚባለው ሬድ ፎልደር ኒውስ ኤንኤፍፒ ነው፣ ነን ፋርም ፔሮል ነው። ስለ ኤንኤፍፒ ከዚህ በፊት ዳታው እንዴት ነው አንደርስታንድ ማድረግ የሚችሉት የሚለውን ነገር በደንብ ዲፕ ኤክስፕሌን ያደረግንበት ነው። ይህንን ደግሞ ማርኬት ላይ ወርዶ እንዴት ነው ማየት የሚችለው የሚለውንም በዚህ ሌክቸር እና ቀጣይ በሚኖረው ሌክቸር በደንብ የምናየው ነገር ይሆናል ማለት ነው። ሰኞ ኒውስ አለ፣ ማክሰኞ ኒውስ የለም፣ ዘንድሮ ኒውስ አለ። ኤክስፔክት የምናደርገው ፕሮፋይል ኤክስኤምዲ ፕሮፋይል ነው። ኤክስኤምዲ ፕሮፋይል ማለት ሰኞ ጀስት የፕሪቪየስ ኳርተሩ ላይ ሊሆን ይችላል፣ አይዘር ኦቨር ኤክስቴንድድ የሆነ ሬንጅ ነው ኤክስፔክት የምናደርገው። አኪሚሌት እንዲያደርግ አይደለም ኤክስፔክት የምናደርገው። ማክሰኞ አኪሚሌት የማድረግ ፕሮባቢሊቲ ሊኖረው ይችላል። ሮብ አኪሚሌት ያደረገውን ሮብ ማኒፕሌት አድርጎ ምናልባት ሐሙስ ኤክስፓንድ ያደርጋል፣ ዓርብ ደግሞ ወደ ሬንጁ ይመለሳል። አይዘር እሱን ኤክስፓንሽን ይዞ የሚሄድ ፕሮባቢሊቲ ይኖረዋል ማለት ነው አዘ ፕሮፋይል። ክሊር። ዓርብን ዲሳይድ የምናደርገው በፕራይስ ብቻ ሳይሆን ኦር በፕሮፋይሉ ብቻ ሳይሆን በእንትኑም ነው። ይህ ምንድነው? በዳታው ነው በደንብ እንትን ኤክስፕሌን የምናደርገው ዓርብን ማለት ነው። እንዳልኳችሁ ከፕሮፋይል አንጻር ስናወራ ኤክስፔክት ልናደርግ የምንችለው ኤክስኤምዲ ፕሮፋይል ነው። ሚን በስትክክል ኤክስኤምዲ ፓተርኑን ይዞ ይሄዳል ማለት አይደለም። አዘ ሎጂክ ግን ዛሬ ኦቨር ኤክስቴንድድ የሆነ ሬንጅ ዘን ነገ አኪሚሌሽን ማኒፕሌሽን፣ ከዛ ሮብ ኤክስፓንሽን፣ ዘን ዓርብ ኮንቲኒሽን አይዘር ወደ ሬንጁ እንዲመለስ ማለት ነው። ወደ ዓርብ ስንመጣ ዓርብ እንዳልኳችሁ ኤንኤፍፒ አለ። ኤንኤፍፒ ሌክቸር ላይ በደንብ እንዳየነው 3 ማተር የሚያደርጉ ነገሮች አሉ። ነን ፋርም ፔሮል ቼንጅ፣ አንኤምፕሎይመንት ሬት እና አቨሬጅ ሃወርሊ ኤርኒንግ። እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ኮምቢኔሽን ነው ማርኬቱ ሪያክት እንዲያደርግ የሚያደርገው። ምናቸው ምናምን በደንብ አይተነዋል። መለስ ብላችሁ እሱ ሌክቸር ማየት ትችላላችሁ። አሁን እዚህ ጋር ትልቁን ሚና የሚጫወተው ፎርካስቱ ነው። ክሊር። ፎርካስቱ ተቀምጦልናል። ከፎርካስቱ አክቹዋሉ ሲመጣ ከፎርካስቱ በላይ ሆኖ ነው የመጣው ወይስ ከፎርካስቱ በታች ሆኖ ነው የመጣው የሚለው ነገር በደንብ ማርኬቱ ላይ ሪያክት እንዲያደርግ ያደርገዋል። ክሊር። አሁን ለምሳሌ አንኤምፕሎይመንት ማለት ነን ፋርም አንኤምፕሎይመንት ቼንጅ ማለት ምን ያክል ስራዎች ተቀነሱ ወር ምን ያክል ስራዎች ተጨመሩ የሚለውን ሪፖርት ነው አይደለም የሚያሳየን። ክሊር። ይሄ አሁን የዛሬ 2 ወር የነበረው ነው። ይሄ ደግሞ የዛሬ ወር የነበረው ያለፈው ወር የነበረው ነው። ክሊር። አይ ቲንክ አንዳንድ ወር ወደኋላ እያደረጋችሁ ነው የምታስቡት። ማለት አሁን ይህ የባለፈው ወር ሆኖ ይህ ፎርካስቱ ደግሞ ቀጣይ ለሚመጣው ምን ያክል ሊሆን ይችላል የሚለውን ነው አይደለ ልናስብ የምንችለው። ግን አንድ ወር ትጨምሩበታላችሁ። ኮዝ ኤንኤፍፒ ሌክቸር ላይ ስናወራ ፕሪቪየስ መንዝ ላይ ምን ያክል ነበረ የሚለውን ነው። ምን ያክል ስራ ተጨመረ ኦር ምን ያክል ስራ ተቀነሰ የሚለውን ነው የሚያሳየን ነው አይደል ያልኳችሁ። በዛ ፐርስፔክቲቭ ነው ማለት ነው እንድታዩልኝ የምፈልገው። ክሊር። አሁን ምንድነው ፎርካስት የተደረገው ከፕሪቪየሱ 64 ኬ ነው አይደለ ወደ 57 ኬ ነው የመጣው። ይህ ማለት ተቀንሷል ማለት ነው። ለምንድን ነው ሊቀነስ የሚችለው? ፎርካስቱ ላይ ለምን ቀነሱት? ሞስት ኦፍ አስተውላችሁ ከነበረ
የኤፍኤምሲ ሌክቸር ላይ ስናወራ አይሚን እዛው ስለ ኤፍኤምሲ ስናወራ ኢንተረስት ሬት ዲሲሽኑ እየጨመረ ነው የመጣው አይደል? ለተከታታይ 4 ወራት ኦር ሰምቲንግ እየጨመረ ነው አይደል የመጣው። ሰው ኢንተረስት ሬት ተጨመረ ማለት የገንዘብ አቅም ከፍ እያለ አይሚን ገንዘብ በደንብ ኤክስፔንሲቭ እየሆነ ነው። ገንዘብ በደንብ ኤክስፔንሲቭ ሲሆን ደግሞ ላይክ እንትኑ አይሚን የገንዘብ መውጣት ይቀንሳል። የገንዘብ መውጣት ማለት ሌትሳይ ገንዘብ ውድ ከሆነ እኔ የሆነ ካምፓኒ ኖሮኝ ለዛ ካምፓኒ ላሉ ሰራተኛዎች ልሰጠው የሚችለው ገንዘብ እየቀነሰ ነው የሚመጣው። ዛትስ ዋይ በኢንተረስት ሬት ዲሲሽኑ ኦር በኢንተረስት ሬት በኤፍኤምሲ ዳታ ቤዝ አድርገን እዚህ ጋር ኤንኤፍፒ ሊቀንስ ይችላል ብለን የምናስበው ማለት ነው። ነገር ግን ፎርካስት ከተደረገው በታች የሚመጣ ከሆነ ለዲኤክስዋይ በጣም ዊክነስ ኤክስፔክት እናደርጋለን። ለጎልድ እና ሌሎች አሴቶች ደግሞ ስትሬንግዝ ኤክስፔክት እናደርጋለን። ፎርካስት ከተደረገው በደንብ ጨምሮ የሚወጣ ከሆነ ለዲኤክስዋይ ስትሬንግዝ እንሰጣለን፣ ለሌሎች አሴቶች ደግሞ ዊክነስ እንሰጣለን፣ ለጎልድን ጨምሮ። ለምን እንደዚህ ያልን ከተባለ ሌትሳይ አሁን ፕሪቪየስ ከነበረው ስራ እየቀነሰ ነው። የአንኢምፕሎይመንት ብዛት ደግሞ ምን ሊል ነው ማለት ነው? ሊጨምር ነው። ያልተቀጠረው ህዝብ ሊጨምር ነው። ይሄ ደግሞ ምን ያመጣል? የስራ አጥነትን፣ የኢኮኖሚ መቀነስ ያመጣል። ክሊር። ስለዚህ ነገር ከዚህ በፊት በደንብ አውርተንበታል። አሁን የምንደግመው ነገር አይሆንም ማለት ነው። ክሊር። ኢኮኖሚ ካሌንደር ላይ ስለ ዳታው እንደዚህ ካልኳችሁ ወደ ቻርት ተመልሰን አንዳንድ ነገሮችን ለማየት እንሞክር። ኦኬ ከጎልድ ስንነሳ ዊኬንድ ላይ ኤክስፔክት አድርግ የነበርኩት ዊኬንድ ላይ ሳይሆን ያ ዊኬንድ ላይ ይችኛዋን ካንድል ለቼንጅ ስቴት ኦፍ ዴሊቨሪ እንዲሰጠን ነው ኤክስፔክት እናደርግ የነበረው። ወይም ማርኬቱ ኦፕን እንዳደረገ እሱን ነገር አድርጎታል። ነገር ግን ወደዚህኛው ኪ ሌብል አልመጣም። ወይና ኤክስፔክት አድርግ የነበረው ወደዚህኛው ኪ ሌብል ማርኬቱ መጥቶ አይሚን ፕራይሱ መጥቶ ወደዚህኛው ኤክስትራ ሬንጅ ሊኩዊዲቲ ድሮ እንዲያደርግ ነበረ፣ አልመጣም። ለእሱም ሪዝን አለው፣ እንዲመጣም ኤክስፔክት አናደርግም። ዛትስ ዋይ ይህ ካንድል ነው እሱን ነገር የሚነግረን። ክሊር። ለኔክስት ምንድነው ኤክስፔክት የምናደርገው ከተባለ ምናልባት ዊክሊ ሳይክል ኤስኤምቲ ቢሰጠን ጥሩ ነው። ዊክሊ ሳይክል ኤስኤምቲውን ግን በዛሬና በነገ ኦፕን በሚያደርገው ካንድል ላናገኘው እንችላለን። ምናልባት የነገ ካንድል ክሎዝ አድርጎ በነገ እና በነገ ወዲያ ካንድል ልናገኘው እንችላለን። ግን ምን ሊሆን ይችላል? አሁን ባለበት እነዚህ እንዳሁን ክሎዝ ካንድሎች ሪስፔክት እያደረገ ለዴይሊ ኤክስፓንሽኑን ብቻ ነው መያዝ የምንፈልገው። ዴይሊ ኤክስፓንሽኑን ብቻ ነው መያዝ የምንፈልገው። በዴይሊ እና በ90 ሚኒት ሳይክል ኮንቲኒው እያደረገ እንዲሄድ ነው ኤክስፔክት የምናደርገው። ወደዚህኛው ኪ ሌብል መምጣት የለበትም ማለት አይደለም። ጀስት ጨርሷል፣ መሄድም ይችላል ባለበት። ነገር ግን ወደዚህ ኪ ሌብልም መምጣት ይችላል። ወደዚህ ኪ ሌብል ቢመጣ በጣም ክሊር ያደርገዋል። ግን ባይመጣም ግዴታ መምጣት አለበት ብለን የምንጠብቀው አይነት ኪ ሌብል አይደለም። ያው ሴንሲቲቪቲውን በጣም እንትን እያለ ነው፣ እየቀነሰ ነው። እዚህ ጋር አወር ላይ እንደምታዩት ኪ ሌብል አለ። ወደ ሲልቨር ስንመጣም እሱ ኪ ሌብል አለ። ፎር አወር ላይ መጥቼ ሳሳያችሁ ቅድም ያሳየኋችሁ ጋፕ ፊል ተደርጓል። ያኛው ብሬካዊ ጋፕ መሆን ይችላል ነው። አገኛችሁ? ያኛው እንደ ብሬካዊ ጋፕ መሆን ይችላል ነው እንጂ መምጣትም ካለበት መምጣት ይችላል። ግን አለርዳይ ፊል እንደተደረገ ነው ኤክስፔክት የምናደርገው። በያዛችን የሚሆነው ወደኛው ባይሳይድ ሊኩዊዲቲ ጀስት ቡሊሽ ነው። እዚህ ድረስ መምጣት አለበት እያልኳቸው አይደለም። ለዚህ ሳምንት ግን ቡሊሽ ነን ኤክስዋይ ላይ አይሚን ሲልቨር ላይ ጎልድ ላይም ወደኛው ባይሳይድ ሊኩዊዲቲ ፕራይስ እንዲመጣ ኤክስፔክት እናደርጋለን። ኢትሚን ቡሊሽ ነን ማለት ነው። ጎልድ ላይ ቡሊሽ ነን። ወደ ፎሬክስ ትሬዶች ስንመጣ ቅድም ቴሌግራም ላይ ፖስት አድርጌላችሁ ነበረ፣ ታስታውሳላችሁ። ጀስት ክሊር የሚባል በጣም ክሊን የነበረ ሙቭመንት ነበራቸው ዛሬ። እሱም ቤዝ ያደረገው ወደ ዊክሊ ታይም ፍሬም መጥቼ ሳሳያችሁ ዊክሊ ታይም ፍሬም ላይ ኪ ሌብል ነበረው ኤክስዋይ እንደምታዩ። ይህ ኪ ሌብል ነበረው። የፕሪቪየስ ትሪ ካንድል ሃይ ሬድ አድርጓል። የፕሪቪየስ ትሪ ካንድል ሎ ሬድ አድርጓል። እዚህ ጋር እንደምታዩት ያ ኪ ሌብል ነበረው ማን ላይ? ኢሮኤስዲ ላይ። ወደ ጂቢፒሲዲ ስንመጣ የፕሪቪየስ ትሪ ካንድል ሎ ሳይሆን የፕሪቪየስ ካንድል ሎንም የፕሪቪየስ ዊክ ሎንም አልወሰደው። ኢት ሾውስ ክራኪንግ ኮሪሌሽን። ይሄ ክራክ ያሳየናል። ያን ክራክ ቤዝ በመሆን ዴይሊ ላይ እንደምታዩት እዚህ ጋር ዴይሊ ጋፕ ነበረው። ይሄኛውን ዴይሊ ጋፕ ነው እንደ ኪ ሌብል የወሰድነው ኦር ተርኒንግ ፖይንቱን ኤክስፔክት ለማድረግ ወስደን የነበርነው ይህንን ነው። ታርጌታችን የነበረው ነው። ጀስት
በአንድ ቀን ነው ታብ የተደረገው። ስቲል ወደ ላይ ኮንቲኒው እናደርጋለን፣ ቡሊሽ ነው በያዛችን። ነገር ግን ይህም ቡሊሽ በያዝን ይዘን መቀጠል ያለብን እንትን ላይ ነው። ሚን ወደ ዩኤስዲ ስንመጣ ገና አልተነካም። ዩኤስዲ ላይ ቡሊሽ ነን። በዚህ ሳይ ነው ታርጌት የምናደርገው። ነገር ግን እንደምታዩት የፕሪቪየስ ኳርተር ሃዩን ወስዶታል። ማነው የወሰደው? ጂቢፒኤስዲ የፕሪቪየስ ኳርተር ሃዩን እዚህ ጋር እንደምታዩት አሁን ነው የወሰደው። የፕሪቪየስ ኳርተር ሃዩን ደግሞ ማን አልወሰደውም? ዩኤስዲ አልወሰደው። በመካከላቸው ኤስኤምቲ አለ። ገና ኮንፊርም ያልተደረገ ኤስኤምቲ ነው። ገና ኮንፊርም ያልተደረገ ኤስኤምቲ ነው። ያን ኤስኤምቲ ኮንፊርም የሚያደርገው ከሆነ ሰም ሶርት ኦፍ ሪትሬስመንት ወደታች ልናይ እንችላለን። ካልሆነ ግን ያለውን ባይሳይድ ሙቭመንት ኮንቲኒው እንዲያደርግ ነው ኤክስፔክት የምናደርገው። ሴልሳይድ ከርቭ ነበረው፣ አበበ ወደ ላይ ባይሳይድ ከርቡን ይዞ እንዲቀጥል ነው ኤክስፔክት የምናደርገው። ማለት ለዩኤስዲን ቡሊሽ ነን፣ ለጂቢፒኤስዲ ማለት አጠቃላይ ለፎሬክስ ትሪያዶችም ቡሊሽ ነን። አሁን ክሎዝ ሲያደርግ የሚሰጠን ጋፕ አለ። እዛ ጋፕ ላይ ቤዝ በመሆን ፕሪሚየም ዲስካውንቶች ላይ ቤዝ በመሆን እንትን ማለት እንችላለን፣ ኮንፊርም ማድረግ እንችላለን። ጀስት የዊክሊ ሳይክል ኤስኤምቲ ቢሰጠን በጣም ቤስት ነው። ዊክሊ ሳይክል ኤስኤምቲ የሚሰጠን ከሆነ ፕሪቪየስ ዴይ ሎን መውሰድ ሊኖርበት የሚችለው ዩኤስዲ ነው። ካልሆነም ጂፒኤስዲ የሚወስደው አይመስለኝም። ነገር ግን ከሶስቱ አሴት አንዱ ቢወስደው ዴክስዋይንም መጨመር እንችላለን። ከሶስቱ አሴት ፕሪቪየስ ዴይ ሃዩን ነው የሚሆነው። ለዴክስዋይ ፕሪቪየስ ዴይ ሃዩን ነው የሚሆነው። ከሶስቱ አንዱ ቢወስዱት ጥሩ ነው። ነገር ግን የሚወስዱት አይመስለኝም፣ ኮዝ በጣም ርቀዋል። ለዴክስዋይ ታርጌታችን እኛው ሴል ሳይድ ሊኩዊዲቲ ይሆናል። ለዩኤስዲም በተመሳሳይ እዚህ ጋር ያለው ያሳያችሁ ባይ ሳይድ ሊኩዊዲቲ እንደ ታርጌት ነው የሚሆነው። ሜቢ ካስታወሳችሁ ሪዝኑ ምንድን ነው ለባያስ ሙቭመንታችን ከተባለ ጀስት ይህ ሙቭመንት እንደ ሪትሬስመንት ሙቭመንት ነው ኤክስፔክት የምናደርገው። እዚህ ጋር የምታዩት ኪሌብሉ ለምሴንሲቲቪቲ እንሰጠዋለን። የዚህን ኪሌብል እዚህ ጋር የምታዩት የኤስኤምቲ ነው። ክሊር ካስታወሳችሁ ፕራይስን ኮል ያደረገን የነበር ነው እዚህ አካባቢ ነው። ማነው ይህኛው አክቲቬሽናችን ነው። ኤክስፓንሽን ሪትሬስመንት፣ ኤክስፓንሽን ሪትሬስመንት፣ ኤክስፓንሽን። እዚህ አካባቢ ፕራይስን ኮል አድርገንላችሁ ነበረ። እዚህ ጋር ፕራይስ ኮል ተደርጎ ነበረ የምታስታውሱ ከሆነ ማለት ነው። ኔክስት ላይ የሚመጡት ትሬዲንግ ቀናቶች ቤስት ሊሆን የሚችለው ሁለቱም አሴቶች አሪፍ ናቸው፣ ግን ጎልድም ጥሩ የመሆን ፕሮባቢሊቲ አለው። አሁን ሊነሳ የሚችለው ጥያቄ ጎልድ እዚህ ጋር ያለውን ዴይሊ ኢንተርናል ሬንጅ ሊኩዊዲቲ ሪስፔክት አድርጎ ወደታች ቢወርድስ ነው። ለዛ ምን ማየት አለብን? ክራክን ኮሪሌሽን መስጠት አለበት። አንድ ኪ ሌብል ዝም ብሎ ፕራይሱን ሆልድ ማድረግ አለበት ብለን አናምንም። እንደ ኳርተርሊ ቲዮሪ ትሬደር ቀድሞ ምን ማሳየት አለበት? ክራክን ኮሪሌሽን ማሳየት አለበት። ኢፍ ፕራይሱ ወደዚህኛው ኪ ሌብል አሁን ኪ ሌብል ላይ ደርሷል፣ በዛሬ እና በነገ መካከል የሚታይ ቫሊድ የሆነ ዊክሊ ሳይክል ኤስኤምቲ ፕላስ ዴይሊ ሳይክል ኤስኤምቲ የሚሰጠን ከሆነ ለዚህ ኪ ሌብል ሴንሲቲቪቲ ሰጠን እሱን ሴል ሳይድ ሙቭመንት ኮንፊርም እያደረግን ምን ኤክስፔክት እናደርጋለን? እነዛን ነገሮች ካንስል የሚያደርግልን ሌላ ምን ኤክስፔክት እናደርጋለን? እነዚህን ካንስል የሚያደርግልን ሌላ ክራክን ኮሪሌሽን ኤክስፔክት እናደርጋለን ማለት ነው። ክሊር። ለዚህ ሳምንት ኤክስፔክት የምናደርገው ለፎሬክስ ትሪያዶችም ለኮሞዲቲ ትሪያዶችም ቡሊሽ ሙቭመንት ነው ማለት ነው ኤክስፔክት የምናደርገው። ታርጌታችንንም እንደነገርኳችሁ እንደዚህ ናቸው ታርጌቶቻችን። ይሄ ዊክሊ አናላይሲስ መሰራት የነበረበት ነገ በዚህ ሰዓት ነበረ፣ ግን አፕዴት አደርጋችኋለሁ በሚል ነው አሁን ዊክሊ አናላይሲስ እየሰራሁ ያለሁት። ኮዝ ነገ ሬድ ፉልደር ኒውስ የለም። ነገ የሚሰጠን ሙቭመንት ነው የወደፊቱን ፕራይስ ሙቭመንት ኤክስፔክት እንድናደርግ በተሻለ ሊነግረን የሚችለው። ኢፍ ሰምቲንግ አዲስ ነገር የሚፈጠር ከሆነ በዛው ቴሌግራም ላይ አብረን አፕዴት የምንደራረግ ይሆናል። ከዛ በተረፈ ሰላም።